ስትዘግቡ ትክክለኛውን ኢንፎርሜሽን ነው መናገር ያለባችሁና እያየሁ ነበርና በጣም ነው የገረመኝ። ስህተት ነው የዘገባችሁት ማለት ነው። ያላችሁት ምንድነው? የተለያያችሁ የቲክቶከር ልጆች ዘገባችሁት ነበረ። ምንድነው የተባለው? ታቦት ሲሸኙ በመሸኘት ላይ ያሉ አደጋው ደረሰ ነው የተባለው። ከኤሌክትሪክ ጋር ተያይዞ የመጣ አደጋ ነው። በፍጹም እንደዛ አይደለም የሆነው ማለት ነው። የሆነው ምንድነው? እኔ የዛ ሰፈር ልጅ ነኝ። የሆነው ገና ታቦት ሳይወጣ በጣም ገና ከ6 ሰዓት በፊት አካባቢ እያዘጋጁ ያለ ይሄ ሰረገላውን እያዘጋጁ በነበረበት ታይም ላይ ኮሚቴው አባላቶች እያዘጋጁ በነበረበት ታይም ላይ የኤሌክትሪክ ፖሉን ከእንትኑ ጋር በመገናኘቱ ከሰረገላው ጋር በመገናኘቱ በዛ አጋጣሚ ነው አደጋው የተከሰተው እንጂ ፈጽሞ ታቦት ይዘው እየሄዱ ከዛ ታቦት ይዘው በሚሄዱበት ታይም አደጋ ደርሶ በዛ ታይም ላይ የሆነ የተከሰተ አደጋ ነው አርጋችሁ የዘገባችሁት ማለት ነው። ማለት ኢንፎርሜሽን ሳናጣራ ለመዘገብ ባንቸኩል ጥሩ ነው ብዬ አስባለሁ። ይሄ ደግሞ በጣም ትልቅ የመነጋገሪያ ርዕስ ነው ብዬ አስባለሁ። ምክንያቱም አንደኛ ከስር ደግሞ ኮሜንት የሚያደርጉ ፕሮቴስታንቶች በጣም ነው የገረማችሁኝ ማለት ነው። አንደኛ እኛ ኢትዮጵያኖች ተከባብረን ባህል ለባህል ሃይማኖት ከሃይማኖት ተከባብረን የኖርን ህዝቦች ነንና እናንተ እንዴት እንደዚህ እንዳሰባችሁት ባይገባኝም ኮሜንት ስታረጉ ያየው ነበርና መቼ ነው ግን ክፋታችን የሚለቀን? መቼ ነው ግን ያንዱ ሃይማኖትን አንዳችን የምናከብረው? መቼ ነው ተከባብረን የወራት የምንኖረው? በጣም ነው የሚያሳዝነው። የእውነት አልጠብቅም እንደዚህ። እኔ ራሱ መጥፎ ኮሜንት ሰጥቼ ነበር። ለኮሜንት ለሰጠሁትም ነገር በጣም ይቅርታና ማቃጠል ነበረ። ይሄ እንጨታችሁ ለምን አያድናችሁም? በጣም የሚያሳፍር ንግግር ማለት ነው። እናንተ አታውኑበትማ። በቃ እኛ ለምናምንበት ለኦርቶዶክስ አማኞች ለምን አተውልን? እኔ ፖለቲካ ማነው ሃይማኖትን እንደዚህ ወጥቼ ስለ ሃይማኖት ላወራም ፈልጌ አይደለም፣ ማውራትም አልፈልግም፣ አውርቼም አላቅምና ግን በጣም ስሜታዊ ስላደረገኝና በጣም ስለተናደርኩ ነው በወቅቱ ማለት ነው። እና ይሄን ነገር መናገር ስለነበረብኝ ነው መናገር የፈለኩት ማለት ነውና በጣም ነው የሚያሳዝነው ማለት ነው። ምን አለ ትንሽ እርስ በርስ ብንከባበር፣ ለነገሮች ኮሜንት ለመስጠት ባንቸኩል። መጀመሪያ ነገሩን እስቲ ረጋ ብለን እናዳምጥ። የተፖሰተ ነገር ወሬ የተወራ በሙሉ ከእውነት አይደለም። ሲቀጥል እንሷ ያድናችሁ ለምን አላደናችሁ? ታቦቱ ለምናቸው ለምንድነው ያልዳኑት እያላችሁ ከስር ለምጽፉ ልጆች ምንም ቃል የለኝም ማለት ቃል የለኝም ለእናንተ ማለት ነው። እግዚአብሔር ልቦና ይስጣችሁ። እግዚአብሔር ልቦና ይስጣችሁ። ሁሌ እኛ በመናከብርበት በመስቀልም ቢሆን በጥምቀትም ቢሆን ጊዜ እየገባችሁ ሃይማኖታችንን ለማጥለሸት ለማጣጣል የምታረጉትን ነገር የራሳችሁን ክብር እና በእግዚአብሔር ዘንድ ተቀባይነት የምታገኙ መስሏችሁ ከሆነ እግዚአብሔር ሌሎቹን የሚነቅፍ ወይ ደግሞ የሚያጥላላ የሚደግፍ አምላክ አይደለም ያለን። ስለዚህ እኛ የምናመልከውን አምላክ ይመስለኛል እናንተ የምታመልኩት አላቅም፣ ግን እግዚአብሔር የሚፈተትበት እግዚአብሔር የሚከብርበት የእግዚአብሔር ቃላቶች 10ቱ ቃላቶች የከበሩበት ነው ታቦት ማለት ነው። ካልገባችሁ ብዙ ጊዜ ተነግሯችኋል። ባልገባችሁ እንዳልገባችሁ መምሰል ስለምትፈልጉ የኛንም ሃይማኖት ማጠልሸት ስለምትፈልጉ ነው እንጂ ታቦት ማለት ምን ማለት እንደሆነ ጠፍቷችሁ አይደለም። እኛ እንከብርበታለን፣ እናከብረዋለን፣ ጸጋ እናገኝበታለን። ስለዚህ እናንተ አመናችሁበት አላመናችሁበት እኛ ምናችንም አይነካም፣ ምናችንም ክብሩ አይነካም። ስለዚህ ሃይማኖታችን በሆነ ነገር ሆነ አደጋ በተፈጠረ ቁጥር ወይ